ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕሮግራማችን ተከታታዮች ከኩታበር ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒ ሚዲያ ስቱዲዮአችን የዕለቱን ፕሮግራም ወደ እናንተ እናቀርባለን። ወርልድ ቪዥን ኢትዮጵያ ከአካል ጉዳተኞች ቀን ክብረ በዓል ጋር አስመልክቶ ያሳለፈውን ፕሮግራም ወደ እናንተ የምናቀርብ ይሆናል። አብራችሁ ሁናችሁ የምትከታተሉን ስለሆነ ከልብ እናመሰግናለን። ቆይታችሁ ከኛ ጋር ይሁን። በዋናነት ይህን ፕሮግራም ያዘጋጃችሁ የወረዳው ሴቶች ህጻናት ጽሕፈት ቤት ከሁሉም በላይ ደግሞ በዓል ያደመቃችሁ የአካል ጉዳተኞች እና እንዲሁም ደግሞ አመራሮች የወረዳው አመራር ይህን ዋጋ ሰጥታችሁ ከተገኛችሁ ለመሰገን እወዳለሁ። እኔ እንዲያስባለሁ ሁላችንም ይብዛም ይነስም ከቤተሰባችን መካከል ውስጥ አንድ ሰው ይኖራል። የግድ እህት ወንድም ላይሆን ይችላል እና በእኛ መስሪያ ቤት አንድ ምናልባት የምታውቁት ከሆነ ቴዎድሮስ የሚባል የኖርዝ ዌስት ፕሮግራም ሀብ ሊድ አለ እና አይነ ስውር ነው። አይነ ስውር ከሆነ 1 ዓመት አካባቢ ነው። ከዛ በፊት ናት ደሴ አስተማሪ ነበር፣ እንግሊዝኛ አስተማሪ ነበር፣ ታዋቂ አስተማሪ ነበር። ጎበዝ ቴዎድሮስ አባታ የሚባል ሰው እና በሆነ አጋጣሚ ነው በቃ ስኳር በሽተኛ ሆነ። ከዛ አይኑ ማየት ተሳነው። ድርጅቱ ያው ደጋፊ ቀጥሮለት አሁን በደንብ እየሰራ ያለ በጣም ጎበዝ ሰው ነው እና መቼ እንደሚሆን በቤታችን መቼ እንደሚመጣ አናውቀውም እና ይሄን ሁሌም ተሸክመን መሄድ አለብን ብዬ አስባለሁ። እንደ አጠቃላይ ማለት ነው የማህበረሰቡ ብቻ ሳይሆን የራሳችን ችግር ነው ብለን ኮንሲደር ማድረግ እንዳለብን አስባለሁ። ከዛ በመቀጠል እንግዲህ እንደ ወርልድ ቪዥን እንግዲህ በዋናነት ማለት ነው የትኩረት ኤሪያዎቻችን አንደኛ አካል ጉዳተኞች ናቸው። ህፃናት ቨልነራብል የሆኑ ግሩፖች አሉ። ከሁሉም በላይ ደግሞ አካል ጉዳተኞች ናቸው። ምክንያቱም አካል ጉዳተኞች ቨልነራቢሊቲ ያላችሁ እናንተ ጋር የተጋላጭነት መጠናችሁ ከፍተኛ ነው። ስለዚህ ሞር ትኩረት አድርገን የምንሰራው አካል ጉዳተኞች ላይ ነው እኛ እና ህፃናት ላይ ሴቶች ጋር እንሰራለን። በዚህ ዓመት እንግዲህ በተወሰነ መልኩ እንግዲህ ድጋፍ ለማድረግ ሞክረናል። በተለይ አላንሻና ዶሽን ትምህርት ቤት ላይ ስፔሻል ኒድ ትምህርት ቤት አለ። እሱን ከማጠናከር አንጻር ኮምባይን ዴስክ ድጋፍ አድርገናል። እዛ ለሚማሩ ተማሪዎችም የደብተር የስክሪፕቶ ድጋፍ ያደረግንበት ሁኔታ አለ። ዶሽን ትምህርት ቤት ደግሞ የቴሌቪዥን ድጋፍ አድርገን እንደዚሁ መስማት የተሳናቸው ተማሪዎች በምልክት እንዲማሩ አጋዥ የሆነ ነገር እንዲያገኙ አክሰስ እንዲያገኙ ለማድረግ ሞክረናል። እንግዲህ በቀጣይነትም እንግዲህ ብዙ ነገር ለመስራት አስበናል። ያው እንግዲህ ቅድም ጀማል እንደመናገር እንደሞከርከው የራሱ አንድ ፕሮግራም ሲገባ የራሱን ዓላማ ጎል ይኖረዋል እና ካለን በጀት ስንት አንጻር ምናልባት በተነሳው ችግሩ በተነሳበት መጠን አዲስ ማለት ላናደርግ እንችላለን፣ ግን ትኩረት አድርገን ግን እንሰራለን። ይሄ መድረክ በዋናነት ጋፖችን ምንድናቸው ችግሮች የሚለውን ነገር ለማየት አስችሎናል። ምን አይነት ችግሮች አሉ የሚለውን ነገር ለማየት አስችሎናል እና ከአሁን በኋላ የወረዳው ሴቶች ህጻናት ጽሕፈት ቤትም አለ። ከዛ በመቀጠል ደግሞ የአካል ጉዳተኞች ማህበርም አለ። እነሱ ጋር በቅርበት ሆነን እንሰራለን። ጋሽ አሰፋም ምናልባት ከኔ ጋር ሆነውም ቢሆን አንዳንድ እቅዶችን ሰተን ምናልባት በተወሰነ መልኩ እነሱን ችግር የሚቀርፍበት መንገድ ይኖራል። ለምሳሌ አሁን ከዊልቸር ጋር በተያያዘ እንደዚህ ከዓይነ ስውራን ይሄ ኪኖ ይሄ ዱላ ጋር በተያያዘ ምናልባትም ደግሞ እንደተነሳው ከኦፊስ እንኳን መስራት ባንችል እንኳን ሲሚንቶ እንደዚህ ቆርቆሮ ድጋፍ እሱን ማድረግ የምንችልበት ሩም ይኖራል እና የተነሱ ችግሮች እነሱ ጋር ያሉትን ችግሮች ለይቶ አውጥተው ፊልተር አድርገው ለእኛ ኮሚኒኬት ቢያደርጉ እኛ ነው በቅዳቸው ሳካተል አዲስ ማድረግ የምንችልበት መንገድ ይኖራል። እንሄዳለን። ያው ችግሩ ሰፊ ቢሆኑ ግን የቻለ አቅም ደግሞ ለማድረግ እንሞክራለን። እንደ ወረዳ ግን ላስተላልፍ የምፈልገው ምንድነው ምናልባት እናንተ ብዙውን ጊዜ እንደዚህ እንወያያለን ታዲያ ቦታ ማለት ነው እና ማሳተፍ አለብን ብዬ አስባለሁ። አካል ጉዳተኞችን ማለት ነው ማለት አውተን ብቻ ሳይሆን
ምን ያክሎች ናቸው አሁን በየሴክተሩ አሁን በግብርና በጤና ተቋማት ውስጥ ምን ያክል አካል ጉዳተኞች አሉ፣ እነሱንስ ታሳቢ ያደረገ ምን እቅድ አለ የሚለው ነገር ላይ እንደ ወረዳ ቢገመገም ብዬ አስባለሁ። ታስፈልጓቸው ምን ያክል አካል ጉዳተኛ አርሶ አደሮች ታርጌት ሆነዋል በጤና ዘርፍ እንደዚህ ብለን እናቅዳለን እና ብዙውን ጊዜ ግን ሪፖርት ላይ አይካተትም፣ ስራ ላይ ኢምፕሊመንት ማድረግ እና እሱን እኛንም ፎሎ አፕ ካደረጉን ሌሎች ኤንጂኦዎችም አሉ እዚህ አካባቢ እና እነሱን አግሬሲቭሊ ፎሎ አፕ እና ሞኒተር እንዲያደርጉ ጥሩ ብዬ አስባለሁ። እንዳንድ ደግሞ እንደ ወረዳ ደግሞ በሁሉም ሴክተር ኦፊሶች ውስጥ የነዚህ የአካል ጉዳተኞችን ተሳትፎ የተረጋገጠበትን መንገድ ትገመግሙ ለማለት እወዳለሁ። አመሰግናለሁ። ዓመት እኔ ልዩ የሚያደርገው ነገር ቢኖር መስከረም 18 ቀን የአረጋውያን ቀን በዚሁ አዳራሽ በደመቀ ሁኔታ ሆነን ለመናገር አመራሩ ትኩረት ሰጥቶ ከኪሱም ጭምር 500 ብር አዋጥቶ ያከበረበት ሁኔታ ነው ያለ። ይሄ ሊመሰገን የሚገባው ነው። ለዛሬ ደግሞ ለአካል ጉዳተኞች ቀን ደግሞ ለማክበር ይሄንን ፕሮግራም መሳካት ወርልድ ቪዥን ኢትዮጵያ እውነት ለመናገር ይሄን መድረክ አዘጋጅተን አካል ጉዳተኞቹ ቀናቸውን ስናከብር እንደዚህ በአማረ ሁኔታ ላደረገልን ከልብ እናመሰግናለን እያልኩኝ በመሰረቱ 2122 የሚሆን በቋተ ነዋይ ሙሉ በሙሉ ሁሉንም ቀበሌዎች አድሬስ ባላደረገ መንገድ የተሰበሰበ መረጃ 2122 የሚሆን አካል ጉዳተኞች አሉ በእንደ ወረዳ። አባላትን ስናይ ደግሞ ቅድም ላይ ሲጠቀስ እንዳየነው ወደ 125 አካባቢ ነው ያለው። ስለዚህ መረጃው ወደ ማህበሩ የሚገቡበትን መንገድ በቀጣይ ስራ ይጠይቃል የሚለውን ነገር ይዘን በተለይ የማህበራዊ አገልግሎት ላይ እዚህ ክራንች ከዊልቸር በስተቀር አገልግሎት እኔ እውነት ለመናገር ደሴ አካል ተሐድሶን ጋሼታቸው የሚያግዘኛል ያስባለሁ። በጣም ሳላመሰግን አላልፍም። ለምን ኩታበር ቅርብ ከመሆኑ ጋር ተያይዞ በተለይ 5 እና ከዛ በላይ ከሆነ ክራንች ፈላጊ እዚሁ ወረዳ ላይ መጥቶ ነበር እንደም ሲሰጥ የነበረው ማለት ነው። አሁን ደግሞ ከ5 በታይ ከሆነ ከማህበራዊ ፍርድ ሸንጎ የተረጋገጠ መረጃ ከያዘና እኛ ደብዳቤ ከጻፍን ደሴ አካል ተሐድሶ ክራንች ከዊልቸር በስተቀር ዊልቸር ምናልባት ውጭ ስለሚሰራ አገልግሎት ላናገኝ እንችላለን። በኤንጂኦ ምናምን አስተባብረን ነው እንጂ ዊልቸር ማስጠቀም አንችልም። ክራንች፣ ጫማ፣ የአይነ ስውራን በትር እነዚህን አገልግሎቶች እንደዚሁ ደግሞ ይሄ ፊዚዮቴራፒ አገልግሎቶችን እየሰጠን ያለው ደሴ አካል ተሐድሶ ማለት ነው። እዛ መጠቀም ትችላላችሁ። አገልግሎት ያላገኛችሁ ሰዎች ማህበራዊ ፍርድ ሸንጎ ታጽፋላችሁ፣ እኔ ደብዳቤ ጽፋለሁኝ። ደሴ ላይ አገልግሎት እየሰጠንም ያለው ስለሆነ ይሄ ከግንዛቤ ጥረት ካልሆነ በስተቀር ይሄን አገልግሎት በሰፊው እያገኘ ያለበት ሁኔታ ነው ያለ።